بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد، يتكبراتشو اهتشو وندموتشي من العالم متقنيو، السلام عليكم ورحمة الله وبركاته. زاري إن شاء الله تعالى تنش ما استوشا ويدمو تنش موعزة عنده اللي مالتنو أطريالي بأمارنيا عندما قباتنا انتنا قري نبر ግን አጋጣሚ አሁን ባለኝ እድል ተጠቀምበት ብዬ ነው። ኢንሻአላህ ተዓላ ሁላችሁ ደውላችሁ ምን ነው አማርኛ ዘገየሽ ምናምን ያላችሁ ባረከላሁ ፊኩም ጀዛኩሙላህ ኸይር በጣም አመሰግናለሁ። አብዛኛው ጊዜ በትግርኛ እየሆነ ይገባኛል፣ ግን በዛ እንትን ለምጄ ስለቆየሁ በዛ ለዛ ነው። ግን ኢንሻአላህ ተዓላ አሁን ግን በዚህ ሳምንት በአማርኛ አብዛኛው ለማድረግ ሞክራለሁ። ሁለቱም ብናደርጉም ጥሩ ነው ኢንሻአላህ ተዓላ። እና እስከምትገቡ እስከ ሊዮ ማለት ነው። ቢስሚላህ الرحمن الرحيم ኦኬ። በዩቲዩብም እናንተ አማርኛ የምትናገሩ ሳየው ማለት ነው የትግርኛና የአማርኛ ሳዋዳድረው ምናልባት ብዙ ሰው ያልደረሰው ሊሆን ይችላል ትምርቱ ወይ ደግሞ በአማርኛ እንዳለ ብዙ አይደለም የሚገቡ የሚያዩት። ግን ኢንሻአላህ የተስተካከለ ለወደፊቱ ሊሄድ ተስፋ አደርጋለሁ። እና እቺ ደርሷ በትግርኛ ማድረጊያት ነበር የእስቲግፋር አስፈላጊነት ወይ ደግሞ በዚህ ሰዓት ባለነው ሁኔታ ማለት ነው በበሽታውም በበላኡም በሁሉም በየቤቱ ሆኖ አገር ቤትም ሁሉ ሰው እንደምታውቁት በየቤቱ ቁጭ ብሎ ዱዓ ያደረገ ማለት ነው። ሁላችን ባለንበት እንደሱ ማድረግ እንዳለብን እና እስቲግፋር እስከ ስንት አስፈላጊ እንደሆነ አላህ Subhanahu Wa Ta'ala በተለያየ አያቶች በቁርአን አያ ነግሮናል። እንደገና ደግሞ ሐዲስም አለ። ደግሞ ትልቅ ስራ አይደለም ማለት ነው። እስቲግፋር ማድረግ ስናስበው ጊዜ የሚወስድ አይደለም፣ ማድረግ የሚያስፈልገው አይደለም፣ ብዙ መዘጋጀት የሚያስፈልገው አይደለም። ላኪን አስፈላጊነቱ መቼ ነው የሚሆነው? በቀልባችን حضور القلب ሲኖር ማለት ነው። ቀልብ ተዘጋጅቶበት አካላችንም ለምንድነው የምናረገው? ሁሌ እንደምነው ሐዲሱ ማለት ነው አንድ ሙእሚን ከሆነ ንያው ለምንድነው የሚያረገው? ሁሉም ስራ የምናረገው በንያ ስለሆነ ንያችን ወደ አላህ Subhanahu Wa Ta'ala ሁሌ የሚጠጋ ከሆነ የምናስታውስ ከሆነ አያስቸግረንም ማለት ነው። ይሄ ደግሞ የሙእሚን ምልክቱ ሁሌ እስቲግፋር የሚያበዛ ማለት ነው። እስቲግፋር ማለት ደግሞ ከማወቅ ከፈለግን እስቲግፋር ምንድነው? ምን ማለት ነው? እስቲግፋር ማለት ይቅርታ መጠየቅ ማለት ነው። استغفار معناه طلب المغفرة من الله، كالله سبحانه وتعالى عفو بلن مغفرة أدرقلن يقربلن بلن سنطيق معناته سنلمن الله سبحانه وتعالى ደግሞ በጣም ደስ ይለዋል የራሱ የሱ ባሪያዎች ሁሌ አላህ ጠያቂ መሆናቸው እስቲግፋር ማድረጋቸው ተውባ። ምክንያቱም እኛ ሁሌ ተሳሳትነን፣ ሁሌ ስተት እናረጋለን፣ ሁሌ ማዕሲያ እናረጋለን። ማዕሲያ ማለት ኃጢያት ማለት ነው፣ ዘንብ ማለት ነው። ሙሉ ስላልሆን ጉድለት ስላለን በመናረገው ራሱ ዒባዳዎች ራሱ በሶላትም በቁርአንም ብዙ ጊዜ ሁላችን በስትሬስ ጊዜ ሆነን ቁርአን ብዙ ሳንቀራለን። ግን ስንት ጊዜ ያልፈናል። አንዳንድ ጊዜ ድራማ ለማየት በስንት ሰዓት ቁጭ ብለን ራሴ ጨምሬ ማለት ነው ቁጭ ብለን ስናይ ምንም አይሰማንም። ጊዜ እንዴት እንደሄደ ራሱ አናቅም። ግን ቁርአን ቁጭ ብለን 1 ሰዓት 2 ሰዓት ለመቅራት በጣም ይከብደናል። ለምንድን ነው? ለአኑ የአላህ Subhanahu Wa Ta'ala ጀና ቀላል አይደለም፣ በቀላል የምትገኝ አይደለም። እና ነፍሲያ ደግሞ ለዛ ለዒባዳዎች ለመሄድ ስትሞክር ሸይጣን ወስዋስ ብዙ ያደርግልን ማለት ነው፣ ያደርግልናል። ምክንያቱም እሱ ሁሌ ለአላህ እንደጠየቀ ማለት ነው። ሁሌ ለኛ ለመሳሳት ዝግጁ ነው፣ ሌላ ስራ የለውም።
24 ሰዓት የኛ የሱ ስራ እኛ እንዴት ብለን ከአላህ መንገድ መውጣትና የአላህ የተባልነው ስራዎች እንዳንሰራቸው ብንሰራቸው ደግሞ ትክክል እንዳንሰራቸው የጎደለ ሊሆን ሶላት ምሳሌ ሁላችን ሶላት ላይ ሁላችን ማንንም ሙስሊም ብትጠይቁ ሶላት ላይ አንድ ፎከስ ለማድረግ የሚያስቸግረው ማንንም ሙስሊም በሶላት ላይ ነው ሶላት ሲገባ ይመጣል ሰይጣን ያ ምክንያቱ ረሱል ሰለላሁ ዐለይሂ ወሰለም ብለዋል አንድ ሙእሚን يوم القيامه ሒሳብ ሲደረግለት ማለት ነው ሒሳብ ሲሆን ሶላት መጀመሪያ የሚጠይቅባቸው ስራዎች ምንድነው ሶላት ነው ሶላቱ አክሰፕት ከተደረገ ማለት ነው ሶላታችን አክሰፕት ከተደረገ በቃ የሚያስጨንቅ ብዙ ነገር የለም ማለት ነው ምክንያቱ ዋናው አሙድ الدين ዋናው እንትኑ ምንድነው ሜኑ የዲናችን ሶላት ነው ሶላት ስንት ሰው የተወ ሶላት አለ ማይሰግድ ህይወቱ እድሜ ሙሉ ሰግዶ ማያቃለ አንዳንዴ ቁርጥ ያረጋል አንዴ ይሰግዳል አንዴ ይተዋል ስንሰግድ ደግሞ በደንብ አንሰግድም يعني الله سبحانه وتعالى بالقرآن لي رأسه ويل للمصلين نو يعني ويل للمصلين الذين هم عن صلاتهم ساهون الذين هم يراؤون ويمنعون الماعون نزي راسه نزي ويل للمصلين نو يا رب العالمين ويل مالت نزي ماسفرارات مالت نو تهديد نو الله ويل للمصلين الذين هم عن صلاتهم ساهون بصلاتاتشو راسه الله عفو يبلن والله بتام نو ياسفر الله يقر يبلن الله يغفر لنا برحمته الله يعين ምክንያቱ ሶላት እኛ እየሰገድን ጭንቅላታችን ሶላት ላይ የለም ጭንቅላታችን አላህ ጋራ የለም በስንት ነገር ነው የምናስበው ምን አደርጋለሁ ምን ለብሳለሁ ምን ሰራለሁ መቼ ቆጠራ አለኝ እንዴት ነው ማረግ ይሄን ሁሉ ነገር የሚመጣ በሶላት ሰዓት ነው ይሄ አላህ የሰጠው ሰው የታደለ ግን ፎከስ አድርጎ ሁሉም ራሱ ስብስብ አድርጎ ወደ ዱዓ ሲሄድ ወደ ሶላቱ እኮ ዱዓ ማለት ነው ሶላት ማለት ምን ሰግደው የራሱንትን ምናርጋቸው ሐረካዎች ወይ ደግሞ እንቅስቃሴዎች አሉ የሩኩዕ ስጁድ ምናምን ተህያቱ ሁሉ የሚባል አሉ ግን ዱዓ ነው መጨረሻ ላይ ሶላት ማለት ዱዓ ማለት ነው በዚህ በሶላት መንገድ አድርገን ለአላህ ንጠይቃለን ማለት ነው ሁሌ ሱረት الفاتحه ስንቀራ ማለት ነው اهدنا الصراط المستقيم እንላለን በየቀኑ 17 ጊዜ ማለት ነው ሱረት الفاتحه በዚህ በአምስት ወቅቶች ብንቆጥራቸው ካልተሳሳትኩ ቁጥሩ ይሄን እስከዚህ የሚያክል ነው اهدنا الصراط المستقيم من لمنه الله سبحانه وتعالى اهدنا الصراط المستقيم صراط الذين انعمت عليهم ምክንያቱ يعني صراط المستقيم مالتي الله منجد بقلالو ቀጥ ብሎ እስከመጨረሻ እስከሚሞት መቆየት ማለት በጣም ትልቅ ፈተና ነው ስፔሻሊ ደግሞ በአሁኑ ያለነው ጊዜ ማለት ነው በአሁኑ ያለነው ሰዓት ሁሉም ነገር ፊትና ያበዛበት ጊዜ ረህማ የታጣበት ጊዜ ሁሉም ነገር ማለት ነው ስለዚህ በዚህ ሰዓት አንድ ሰው ሶላቱ ቀጥ ብሎ ለአላህ استسلام አርጎ ሙሉ በሙሉ የአላህ መንገድ ይሻለኛል ብሎ ቤቱ ዘግቶ ቁጭ ማለቱ እንጂ አሁን እኮ በዚህ ፊትና ያለ ራሱ ኢማኑ ራሱ እንዳይበላሽ የሚያስፈራ ጊዜ ነው ኢማናችን መጠንቀቅ ያስፈልገዋል ምክንያቱ እዛም ስንገባ በተለያየ ነገር ስንገባ በህይወታችን ማለት ነው በፊትና ያለበት ቦታ ያንዱም ስትናገር የዛም ስትል ሁሉም እንጠየቅበታለን እና ጥያቄ እንዳይበዛብን ሁሉ ጥንቃቄ ያስፈልገናል ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ፊትናና ፈተና የበዛበት ጊዜ አምሲክ عليك لسانك ብሎ ረሱል ሰለላሁ ዐለይሂ ወሰለም ምላስህን ደብቀህ አፍህን ላይ አስቀምጠው ማለት ነው አምሲክ عليك لسانك وليسعك بيتك እንደዚህ ሁላችን ቤት ቁጭ ብለን ያለን ይሄ በጣም ትልቅ ትምህርት ነው ለኛ ቤታችን ሁላችን ቁጭ ብለን ቀጥሎ ሐዲሱ ምን ይላል وليسعك بيتك وابكي على خطيئتك በኃጢአትህ በዘንብህ በመብታረገው ስተቶች አልቅስ ነው ያለ ረሱል ሰለላሁ ዐለይሂ ወሰለም አልቅስ ምክንያቱ እኛ እንደሱ ካላደረግን አላህ Subhanahu Wa Ta'ala አፉ አይለንም ምክንያቱ ብዙ ስተት ነው የምናርገው ብዙ ጉድለት ነው የምናርገው ራስ በራስ ሳንከባበር ራስ በራስ ሳንዋደድ ራስ በራስ ሳንተጋገዝ
አንዱ በጣም የቀለጠ ሀብታም ሲሆን አንዱ ደግሞ የቀለጠ ደሃ ሲሆን በአንድ ሀገር በጣም ያሳዝናል። ምክንያቱም እንደሱ አላህ ይሁን አላለም። ሀብታሙ ሼር ቢያደርግ ከሌሎች ገንዘብ ያለው ማለት ነው ደሃ አይኖርም። በዓለማችን ላይ ስንት ደሃ አለ። ግን እነዚህ ባለ ሀብቶች ባለ ገንዘቦች ግን ሀብታቸው ገንዘባቸው ባህር ላይ ያፈሱታል። ለምን? ሌላ ሰው እንዳይጠቀምበት። ይሄ አላህ ይወደዋል። የአላህ ርዝቅ ስላታጣ ነው። አላህ ርዝቅ አላህ Subhanahu Wa Ta'ala የخلقات ሩህ ርዝቅ አስቀምጦላታል። ግን ሰበብ በሰበብ አድርጎ አንዱ በአንዱ አድርጎ እኔ ያለኝ ለአንዱ የለው ለማገዝ በዛ ሰበብ አላህ አድርጎ ለኛ ፈተና ስላደረግልን እኛ ግን በዚህ ሰዓት ግን ራሴ ብለን የራስ ወዳድኝ መውደድና የራስ ወዳጅነት እንዴት እንዳለብን ሁላችን ራሳችን መፈተሽ እንችላለን። እኔ ብቻ ይለፍልኝ፣ እኔ ብቻ ይሳካልኝ፣ ልጆቼ ብቻ ጥሩ ይሆኑ፣ የሌላ ሰው የሌላ ልጅ የሌላ ቤተሰብ የሌላ ምናምን በእነሱ ሙሉ ቀን ስናወራን እንውላለን። ሐሜት ሰውና ነሳለን። ሐሜትም አላህ ማይወደው ደግሞ ጥሩ አንመኝም። ሰው ተደስቶ ካየን በቃ ደስ አይለንም። ስንት ሰው አለ እንደሱ حسد ቅናት يعني سبحان الله سبحانه وتعالى كونه كل ነገር እኮ በአላህ سبحانه وتعالى እጅ ነው ያለ። ርዝቁ ምናምኑ በሙሉ አላህ እጅ ነው ያለ። ለምን አንጠይቅ? ما عند الله لا ينفد ብሎናል። አላህ ጋር ያለ ርዝቁና ሁሉም ነገር አያልቅም። አላህ Subhanahu Wa Ta'ala ብለዋል ለሁላችን የምንፈልገው ቢሰጠን በዚህ ዓለም ማለት ነው። ባህር ላይ አንድ እንትን መርፌ ነው የሚባለው መርፌ ባህር ላይ ብታስገባውና ብታወጣ ምን ውሃ ይዞ ይወጣል? ምንም ውሃ ይዞ አይወጥ። ምንም ያላህ ንዕማ ደግሞ ያላህ ርዝቅ ያላህ ሀብት ደግሞ እንደሱ ነው። ለሁሉ በመሬት ዓለም ያለ ሰው የሚፈልገው ቢሰጠው አያልቅም። ግን ለፈተና ነው። አንዳችን ደሃ ሲያረገን አንዳችን ሀብታም ለፈተና ነው። አላህ Subhanahu Wa Ta'ala يعني يبتليكم بالخير والشر ብለዋል። በሸርና በኸይርና በጥሩ በመማንወደው ነገር ይፈትነናል። እኛ ለፈተና ነው የተፈጠረው። ስለዚህ በዚህ ፈተና ግን ማለፍ እንዳለብን ሁላችን ጥረት ማድረግ አለብን። اجتهاد ማድረግ አለብን። የጂሃድ ነፍስ ያስፈልገናል። እና በዚህ መሃል እዚህ ደግሞ በሶላት የጀመርነው ማለት ነው። ስንት ሶላት የተወት ወንድሞቻችን እህቶቻችን ማአት ሙስሊም ሆኖ ግን አይሰግድም። والله يا للصلاة عند مسلم ሊሆን አይችልም። رسول الله عليه وسلم እንደሱ ብለዋል። يعني الفرق الذي بيننا وبينهم الصلاة فمن تركها فقد كفر. እኛ በመሃላችን ልዩነት ያለን ካፊሮችና ከሙእሚኖች አንድ ሶላት ነው። ሶላት የማይሰግድ ሰው ካፍር ነው ብለዋል رسول الله عليه وسلم። የባጠቃላይ ማለት ነው። በኋላ ብዙ አህካም በዛም አለበት። ለሁሉም እንደዚህ ካፍር የሚያደርገው ማለት አይደለም። ግን አጠቃላይ ግን በጣም አደገኛ እንደሆነ የሚያሳየው ሶላት መተው ማለት ነው። ሶላት መስገድ ማለት ጉድለት ቢኖረው ፎከስ ብዙ ባናረግም አላህ Subhanahu Wa Ta'ala ወይሉ للمصلين الذين عن صلاتهم ساهون ምክንያቱም ዙህሪ አንድ ሰዓት የገባ 3 ሰዓት የምንሰግደው ከሆነ ሳሁን እንባላለን። ለምን? ሶላታችን ቅድሚያ አልሰጠነው። ምግብ መስራት አንድ ቤቱና ቤት መጽዳትና ምግብ ለባልዋ ለልጆቿ መስራትና ቴሌፎን መናገር ወሬ የሰው መሰብሰብ ወሐሜት ቅድሚያ ይመጣል። ሶላት በኋላ መጨረሻ ላይ ትዝ ሲላት ማለት ነው። ለካ አልሰገድኩም ብላ ስትሰግድ እንደሱ ደግሞ አላህ ደግሞ አያስታውሰን። እኛ እስከዚህ ዘገይተን የምናስታውሰው ከሆነ አላህ ለኛም ለምን ያስታውሰን? የኩ ፍቅር ማለት ነው። ፍቅር ማለት በአላህና በዒባዱ መኖር አለበት። መሐባ መኖር አለበት። አላህ Subhanahu Wa Ta'ala ስንገዛው አምልኮት ለአላህ ስናርጉ ፍቅር መኖር አለበት። እኔ የፈጠረን ጌታ ማልወደው ማላፈቅረው እንደ ጌታ ማላፈቅረው ማልወደው ከሆነ ለኔም እንዴት ብሎ አላህ ይወደኛል? እንዴት ብሎ አላህ ለኔ ያከብረኛል? እና አላህ Subhanahu Wa Ta'ala በሐዲስ ቁዱስ እንደሱ ብለዋል። አንድ የኔ ባሪያ ሩጦ ሲመጣኝ ከሱ በላይ አላህ እንደሚቀርበው ሽብር اذا اتاني مشين الله እንደዚህ መሽ ማለት እንደዚህ አራምዶ ከመጣኝ እኔ ሩጬ ነው የምመጣው። አላህ Subhanahu Wa Ta'ala ጀለ ጀላሉሁ እንደሱ ብለዋል። في حديث قدسي እንደሱ ብለዋል።
ሩጦ የሚመጣ ደግሞ እንደገና የበለጠ አላህ ይቀርባል። የሚያስታውሰኝ አስታውሰዋለሁ እኔ አይኑ እጁ ሁሉ ነገር ሆነለታል ብለዋል። ምን ማለት ነው? አላህ Subhanahu Wa Ta'ala ለአንድ ሙእሚን ከወደደው አላህ ይከላከልለታል። ማንም ጠላይ ማንም መጥፎ ነገር ቢመጣ አላህ Subhanahu Wa Ta'ala ይገድብለታል። ምክንያቱም የአላህ ወዳጅ ነው። አላህ ስለሚወድ እሱ ደግሞ አላህ Subhanahu Wa Ta'ala ደግሞ ጨምሮ እንደሚወደው ነው የተናገረ Subhanahu Wa Ta'ala። ስለዚህ እኛ ለዚህ ለማድረግ ደግሞ ሶላት ካልኖረ እንዴት ብሎ ኮንታክት ይኖራናል? እንዴት ብሎ ኮኔክሽን ይኖራናል? ሶላት እኮ ቆመን ማለት ከአላህ ጋር መናገር ማለት ነው። ከአላህ ጋር ይሰማናል፣ ይቅር እንጠይቃል። ቁርአን ስንቀራ ደግሞ አላህ Subhanahu Wa Ta'ala ያናግረናል። የሱ ቃል ስለሆነ ቁርአን ስትቀራ እኮ አላህ Subhanahu Wa Ta'ala እንደሚያናግረ ነው። ሶላት ቆመ ስትሰግድ ደግሞ አንተ ለአላህ ብለህ ስትጠይቅ ቀፍርልኝ፣ አፉ በለኝ፣ ثبات ስጠኝ በዚህ ዲኔ በዚህ በከፋበት ጊዜ በመጥፎ ነገር የሆነበት ጊዜ ያ ረብ ثبات ስጠኝ፣ ስትር አድርግልኝ፣ ኢማኔ አጠንክርልኝ፣ ፍራት እንዳይገባ በውስጤ እርዳኝ። ለምን አሁን ሁሉ ሰው ፈራ ለሞት ፈራ፣ ለድህነት ፈራ፣ ለምናምን ፍራቻ እኛ አላህ ያለን እንዴት ብለን እንፈራለን? ለምንድን ነው እስከዚህ ድረስ የምንፈራው? ምን ሲመጣ ምን ከኛ በፊት የነበሩ ከኛ በላይ ስንት ችግር አሳልፈዋል። ረሱላህ ሰለላሁ ዐለይሂ ወሰለም ስንት ችግር አሳልፈዋል። ይሄን ዲን ለኛ ሊደርሰን ብለው ረሱላህ ሰለላሁ ዐለይሂ ወሰለም ተመታ፣ በድንጋይ መቱት፣ ሰደቡት፣ ሳሕር አሉት። ምን ያላሉት ነገር ነበር? እና ደህነት ደግሞ ነበረው። ረሱላህ ሰለላሁ ዐለይሂ ወሰለም በጣም ደሃ ነበር። ሰሃባዎች ሩባቸው እንትን የሚበሉት አጥተው ያ ረሱላህ እኛ ኮርቦናል ብለው ድንጋይ ሆዳቸው ላይ አስረው ሲመጡ የራሱ ሆድ ሲያሳያቸው ሁለት ድንጋይ አስረው አገኙት። ከነሱ በላይ ራብ እንደነበር ረሱላህ ሰለላሁ ዐለይሂ ወሰለም ቤቱ እሳት ሳይቃጠል ስንት ቀን ይቆያል። እኛ ግን የሁን ሁሉ ነገር ያለ ራሱ በዚህ በሽታ ኮሮና መጥቶ ተብሎ እንደዚህ ትሆናለች ብሎ ሰብ በጣም ጭንቀት ውስጥ ገባ። ያ አላህ የኮ የኢማን ፈተና ነው። والله العظيم የኢማን ፈተና ነው። ምክንያቱም እኛ ከሙእሚኖች እንደ ሙእሚኖች ማለት ነው ናቃለን الموت حق። በኮሮና ብቻ ነው የሚሞተው ሰው? አሁን እኮ የሁሉም ኖርማል የሚሞት እኮ አንሰማ ነው። አንድ ሞተ ከተባለ በኮሮና ሞተ ይባላል። ሱብሃንአላህ። ምንም ላይኖረው ኮሮናም ይችላል። ይሄኮ ምን በጀርባው እንዳለው ይሄ ኮሮና መጨረሻ ላይ አላህ ያሳውቀናል፣ ይወጣል እኮ ሐቂቃው። ግን እስከዚህ ድረስ ደግሞ መደናበርና መደንገጥ የለብንም። ሞራል መኖር አለብን። ቤታችን ብንሆንም መጠቀም አለብን ጊዜያችን ማለት ነው ለጥሩ ለበጎ ነገሮች። እቤት ሆነን ባልና ሚስት የጎደለ ነገር እየተስማሙ የተነጋገሩ ችግር በመሃል የነበራቸው በፊት ለሱ አፎን ይቅርታ ለሱ ለመስተካከል እየመከሩ ከልጆቻቸው ጋር ደስታ ማሳለፍ ብዙ ነገር ማድረግ ይቻላል። እና ጭንቀት ግን እንደገና ጭንቀት ይወልዳል። አንድ ሙእሚን ግን قل لن يصيبنا إلا ما كتب الله لنا ومن يتق الله يجعل له مخرجا። እኛ ሁላችን ይሄን ባላ የወረደን በራሳችን እጅም ይሁን በሌላም ይሁን በምን ይሁን ሁላችን ስለደረሰብን እንዴት ብለን መጠቀም አለብን ብለን ነው ማሰብ ያለብን እንጂ እስከዚህ ድረስ ኢማናችን እንደዚህ መሰለብ የለበትም። ስለዚህ استغفار ደግሞ ለምንድን ነው የሚጠቅመን? ለብዙ ነገር ነው የሚጠቅመን። استغفار طلب المغفرة እንዳልነው ማለት ነው ከአላህ عز وجل። አላህ ምን ብለዋል سبحانه وتعالى بحديث قدسي يا ابن آدم إنك ما دعوتني ورجوتني غفرت لك على ما كان منك ولا أبالي. يا ابن آدم لو بلغت ذنوبك عنان السماء ثم استغفرتني غفرت لك ولا أبالي. يا ابن آدم لو أنك أتيتني بقراب الأرض خطايا ثم لقيتني لا تشرك بي شيئا لأتيتك بقرابها مغفرة. ይሄን ሐዲስ ቁድስ የሚለን ምንድነው? የእስትግፋር ጉዳይ። ያ ابن آدم አንተ የአዳም ልጅ የአዳም ሰው ማለት ነው።
إنك ما دعوتني لني كتأيكني مالتنا ما دعوتني ستتأيكن ساعات ستتأيكن جزية مالتنا ما دعوتني ورجوتني رجاء مالت من دنو عند سو ستلمنو مالتنا ويدمو الله سبحانه وتعالى ستلمنو ندزيد بتضرع يالك أسن يا رب يا إلهي غفر لنا عفو بلن يهن بالا أنتن أنسلن بلن تضرع سنارق من رجوتني رجاء يعني كملمن ندزي تلك على مرتنا ورجوتني غفرت لك ما كان منك ولا أبالي ندسو بلا تشو ستتأيك وندسو بلا ستتأيك بالبت حاتيات ينبره إني غفر لها اللو إني يكر لها اللو بلوان الله سبحانه وتعالى غفور الرحيم غفار يهون جيتا الله سبحانه وتعالى غفر لها اللو عفو لها اللو بلوان ما كان منك ولا أبالي يا ابن آدم لو بلغت ذنوبك عنان السماء من مالتنو يا أنت حاتيات اسك السماء درس لاي أراد السماء بدرس مراسو عنان السماء ثم استغفرتني أستغفر الله العظيم وأتوب إليه عند سوكو سيتنيا راسو سوست كده أستغفر الله العظيم وأتوب إليه أستغفر الله الذي لا إله إلا هو الحي القيوم وأتوب إليه كاله ينبربت ذنب كلهم الله سبحانه وتعالى يغفر لتال አሉ አንዳንዱ ኃጢያቶች መመለስ ያለባቸው የሰው ነገር ከሰው ነገር ያለ ግዴታትን ሌላ ኃጢያት ግን ስፔሻሊ በአላህና በአንተ ብቻ ያለ ነገሮች ሁሉም ነገር አላህ Subhanahu Wa Ta'ala አغفራለሁ ብለዋል ثم استغفرتني غفرت لك ولا أبالي እስከ ሰማይ የደረሰ ዘንብና ኃጢያት አላህ Subhanahu Wa Ta'ala غفر الله له عفو له ብለዋል እኛ ተስፋ መቁረጥ የለብንም يفلق اليوم قيامة بيهونم نجا قيامة بيهون أهون زاري قيامة بيهونم رسول الله صلى الله عليه وسلم من بلوال الجهلي عند نخلة ويدوم النزي قتل لا ميزاروت النزي من دنهم يبالو من دنهم يبالو يعني زرع النزي بمريت لي من زرع ونهم يبال اسكي نقرود قتل يزه ወደ መሬት ልትዘራት ያሰብክ ቂያማ ከተነሳ መተው የለብህን ነው የሚለው ግዴታ ማድረግ አለበት ለምን ነው ቂያማ የተነሳ ምን ያረጋል እኛ እንላለን በቃ ዓለም እየጨረሰ ነው ያለቀን ግን እስከዚህ ድረስ በህይወት ላይ እስካለህ ድረስ ተስፋ ሳትቆርጥ በሁሉም ነገር ማድረግ አለብህ ነው እስልምና ነው ተስፋ አትቆርጥም መቆም የለበትም ሁሉም ነገር መሄድ አለበት ነው የሚለው ይሄ አጅር ስላለበት ነው ሁሉም ነገር የሚያርጉ አንድ ሙእሚን አንድ ሙስሊም አጅር አለበት ማለት ነው ስለዚህ እኛ በአሁን ሰዓት ደግሞ ይሄ استغفار ደግሞ ብዙ ነገር ስለሚያመጣልን استغفار መብዛት አለብን ማለት ነው ስለዚህ መጨረሻ ላይ ምን ብለዋል لو انك اتيتني ثم استغفرتني غفرت لك ولا أبالي يا ابن آدم لو أنك أتيتني بقراب الأرض خطايا ثم لقيتني لا تشرك بي شيئا لأتيتك بقرابها مغفرة هي دم بتأم أسفل لاجي نجار مالتنا كندم بصفات مريت مالتنا بسو الذنب حتى يزه بتمتع مالتنا عندنا دمو شرك ساتشارك مالتنا الله سبحانه وتعالى كسوغا بغونو لي شرك ساتارك نياهون بعلماتين سنت سو شرك يارغال الله سبحانه وتعالى لجالو يلال شرك نو الله سبحانه وتعالى اولياء الله تشو نزي قبر يالو ميردون يبالال ميرال شرك نو سنت يكفر توت بتلقو مالتنا شرك ميارغ دمو الله سبحانه وتعالى إني يخلقوت بني آدم سماي مريت هلوم لينينو مجزات يالبت لينينو باريا مهون يالبت انجي يليني لا اندان تسو انديت بلو جيتا ليهون يچلال انديت بلو ليهون يچلال سو اندان كانت ميبلت مانم سو يلم الله كو انت بلت نو انت كمان نم تبلت الله تبرال انت يراسه يونيك يهونك سونه اندان التفترن بزي عالم لا أنت ميمثل يلم عشاراتشن راسو لمانم አይመስልም ይሄ አላህ ክብር አይደለም አሻራ ያንተ አሻራ ነው ሌላ አንተ የሚመስል አሻራ ሊኖር አይችልም ሱብሃንአላህ ስለዚህ አላህ እንደዚህ ክብር የሰጠው አንተ ላንተ እኔ ሰማሃለሁ ላንተ ክብር የተለየ አለ ላንተ ቦታ የተለየ አለ እና አብሽር አይዞህ ጠይቀኝ
وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان بلوال يلني بيتأيقو بني بيتأيقو يا محمد صلى الله عليه وسلم يني قربنين حبل الوريد كان دزي كأنقاتاتشن يالي من تنفس بك كزي بلاي قربنين الله بلوال بيتشا تأيقون بيتشا زمات تبلو بيتشا أتششو بيتشا ودلي لا أتهيدو بيتشا أتشاركو بيتشا يقلي ولي يقلي شيخ ودزا أتروطو الله متأيق جنزب أياس فلق ياله جنزب الله تأيقه ياله من مساتاوت أتأيقه هبتام تهون الله هبتام بإيمان هبتام بقناعة الحمد لله مالت هبتام لأخيرا مياز راسو الجنات مياز راسو هبتام منها الدنيا لي راسو يا أنت مسلم هنا الله كمسلم فاميلي أدرجو سطو اندزي من دنو تكت ياله ችግር تكت ተሰጠህ አንተ ሙስሊም ሆነ ምንም ወደዛ ወደ እስልምና ፊትህ ሳታዞር ስትቆይ በጣም ያሳዝናል ለምን ሌላ ስንት ሰው እኮ ይሄን አጥተዋል በካፍር ፋሚሊ ተወልዶ በሌላ ሃይማኖት ፋሚሊ ተወልዶ ረሱል ሰለላሁ ዐለይሂ ወሰለም እንዳለ كل يولد على الفطرة كلهم على الفطرة يولدان فأبواه يهودانه أو يمجسانه أو ينصرانه بلوال አባታቹ ወላጆቹ ያን ልጅ የሚወለድ ወላጆቹ ሌላ ሃይማኖት ያስገባ አላህ የሰጠው ሰው ደግሞ በራሱ እየሞከረ እየጠየቀ ወደ እስልምና ይገባል لكن ስንት ሰው አለ በአለማችን የእስልምና ብርሃን ያላየ ሰው እና እኛ ግን ይሄን በነጻ ተሰጠን በሙስሊም ፋሚሊ ተፈጥረን ስንት ሙስሊም لكن ለእስልምና ዋጋ የማይቆጥር ትክክለኛ ሙእሚን ግን ይሄ ከማንንም በላይ ሀብት ነው አዱኛና አኺራ እጅህ ላይ እንዳስገባህ ነው ለምን رضا الله سبحانه وتعالى ማግኘት ማለት ሙእሚን መሆን ማለት ቀላል ነገር አይደለም ጀነት ደግሞ ቀላል ነገር አይደለችም على ان سلعه الله قال على سلعه الله قال ብለው الرسول صلى الله عليه وسلم سلعه يا الله ጀነት ማለት ቀላል አይደለችም ግን ለዛ ለማግኘት ደግሞ እኛ ጥረት ያስፈልገናል አንድ ጊዜ ድካም የሌለው ጥረት ማለት ነው ይሄ استغفار ማለት ነው استغفر الله العظيم واتوب اليه رسول الله عليه وسلم نبي ሆኖ غفر له ما تقدم من ذنبه وما تاخر የሱ ዘንብ ተቀፍርሎታል ጀና እንደሚገባ ከማንንም በላይ رسول الله عليه وسلم አዳም የተፈጠረ የበለጠ ነብይ ሆኖ እንዲሁም እንደዚህ ሆኖ ራሱ ጧት ሲነሳ استغفر الله العظيم واتوب اليه ሞተ ጊዜ ይላል መቶ ጊዜ ማታ ላይ ደግሞ ከአዝካር الصباح واذكار المساء ያለ ማለት ነው ማታ ደግሞ እንደሱ ያረጋል رسول صلى الله عليه وسلم يستغفر እኛ ምን ሆነ ነው استغفار ማናረግ ለምን ነው استغفر الله العظيم واتوب اليه ማንለው ስንት ሰው አለው استغفر الله العظيم ማያውቀው ይሄ በጣም የተወደደ ዚክር የሆነ ርዝቅ የሚያመጣ استغفار የሚያበዛ ሰው ርዝቅ ያገኛል ትዳር ያገኛል ልጅ ያመጣል ሁሉም ነገር ያመጣል ለምን አያታዎች አሁን እናስታውሳቸዋለን ትንሽ ይቀረናል الله سبحانه وتعالى እንደዚህ ብሎናል በቁርአን ማለት ነው الاستغفار في القرآن الكريم لقد كثر ذكر الاستغفار በጣም ብዙ አያቶች ይነግሩናል ማለት ነው ግን ከአንዱ እናስታውሳቸው واستغفر الله ان الله غفور رحيم استغفار አድርጉ አላህ ደግሞ غفور رحيم የሆነ ጌታ ነው سورة البقرة وليلة آية دمو وأن استغفروا ربكم ثم توبوا إليه هي دمو أمرنا استغفروا ربكم وتوبوا إليه استغفار أدرجو توبة أدرجو تملسوا معناتنا أهون يالبالنا وساعات يهنم ياسفل لكن استغفار ما درك ولا الله من ملس توبة ما درك توبة دمو هاد أتاچن الله اللي يغفر لن متونا نية ما درك ودوهالا آدم ملس زنا ميارج ينبرسو ትቶ ሴትም ወንድም ይሁን ጓደኛ ይዘው ሚኖር የነበረ ሰው አስተግፍሩከ ያ ረብ ወአቱብ ኢለክ ያለፈ አልፈዋል የሆነ ሆነዋል አሁን ግን ጓደኛ የሚባል አልይዝም በሐላል ነው ማገባ አግብቼ ነው ምኖረው ይሄ حرام ይቅርብኝ ብሎ ለአንተ ብዬ ትቸዋለሁ ይሄን حرام ብሎ ተውባ ሲያርግ ምን ማለት ነው ይተዋል እና ንያ አደረገ እንደገና አይመለሰው ሽሩጡ እንትን አድርገዋል ማለት ነው አላህ Subhanahu Wa Ta'ala ደግሞ ይغفر استغفروا ربكم وتوبوا إليه መመለስ ማለት ነው አንድ ነገር ይሄ መጥፎ ያረክ ሲባል መጥፎ አድርጊያለሁ በቃ እንግዲህ ልመለስ ልተው አላህ አፊ በለኝ ብሎ የሚቀበል ሰው ሲሆን ማለት ነው
ይሄ አምር ነው። አንስተግፊሩ ረበኩም ወቱቡ ኢለይህ وأن استغفروا ربكم وتوبوا إليه فاستقيموا إليه واستغفروا استقامة أدرجوا من قداتشو كتبلاتشو تككلنيا من قد يهونه الله ميودو من قد يازو إن استغفار أبزو استغفار أدرجوا الله بلنا فاستقيموا إليه واستغفروا وتارة يمدح أهله ويثني عليهم النزي استغفار ميابوزش سوج الله من يلال بالنسو سبحان الله الله بتأم يوداتشوال الله بتأم نو ميموجساتشوال النزي من الله سبحانه وتعالى لنا الصابرين هنا هلاتشو مالتنو سيتوش وندوش الصابرين والصادقين حق أن يشهونوا حق أن يودوا سوج حق أن يناقروا حق أن يسروا حق أن يميهونوا منافق أن يالهونوا سوج وشت ما يودوا ما يواشوا النزي الصادقين اللهم احشرنا مع الصادقين والشهداء الصديقين እነዚህ ሳዲቅን ሙእሚኖች ሆኑ ውሸት አይወዱም ስለዚህ الصادقين إلى ماتو والقانتين والمنفقين القانتين قنوت لله سبحانه وتعالى የሚያርጉ ሶላት قنوت በقيام الليل የሚሆን በተለያየ قيام الليل አሁን ብዙ ሰው قيام الليل በጣም ኃይለኛኛ ሁላችን የሚመስለን ረካዓተን ሁለት ረካዓ አራት ረካዓ ከዒሻ በኋላ ከሰገደ قيام الليل እንደሰገደ ነው የሚቆጠርለት ዒሻ ሰግዶ ጨርሶ ከሱና በኋላ ሁለት ወይ ሰው አራት ወይ ስድስት እንደፈለገ ማለት ነው ቅያም መስገድ በጣም ስንት አጅር ከነዚህ ቅያም ለል የሚሰግዱ ሙሉ ሌሊት የሚሰግዱ ግማሽ ሌሊት የሚሰግዱ አሉ አላህ የሰጣቸው እኛ እንደነሱ አላህ ያድርገን ሁላችን እነዚህ አልቃኒቲን ወልሙንፊቂን እነዚህ ሰደቃ የሚያወጡ ብዙ ሰደቃ መውጣት የሚወዱ እነዚህ ማለት ናቸው ወልሙስተግፊሪና بالاسحار በሌሊት ደግሞ استغفار የሚያበዙ ሁሉ ሰው ሲተኛ ሁሉ ሰው ሲያንቀላፋ በእንቅልፉ ላይ ሆኖ የት እንደሚገኝ ማያቅ ማለት ነው እነሱ ግን ተነስተው ይሁኑ በገደም ብለው ይሁኑ استغفار ያበዛሉ استغفرك ربي واتوب اليك ጌታዬ አፉ በለኝ እንዴት ነው የሚሆነው ኃጢአቴ በዛ ምናምን ብለው እነዚህ ሁሌ ራሳቸው የሚወቅሱ ማለት ናቸው ስለዚህ وتارة يذكر أن الله يغفر لمن استغفره بليل آياتش دمو من لنا ومن يعمل سوءا أو يظلم نفسه ثم يستغفر الله يجد الله غفورا رحيما أهون حتى رجال ميجرماتشو النزي هلت ملائكة وش بزي تروم بكأن إجاتشن يا دق سرايت أفعل ملائكة مالتنا بقراء إجاتشن دمو بزي كوش بلو يا مطفونا جري يتفعل مالتنا أهون ማን ነው የሚመራው የቀኙ የጥሩ ለሱ ሐላፊ ማን ነው ለግራ ያለ መላእክት ማለት ነው እኛ አሁንኛ استغفرullah العظيم واتوب اليه اللهم ارحمنا برحمتك يا الله እገለሙ ተዋል ስንሰማ الله يرحمه ويحسن اليه ዱዓ ስናርግ ሁሉ ይጻፋል አንድ በአንድ አፕዴት እንትን ዶክመንት ይደረጋል አንድ ጊዜ ደግሞ እኛ ሰውነንና መጥፎ ነገር እንናገራለን መጥፎ ነገር እንሰራለን መጥፎ ነገር ስንል ደግሞ ስንሳደብ እገለ እንደዚህ ብለን ስንሳደብ ደግሞ ያ መላእክት በግራ ያለ ልጽፍ ሲቆይ ሲጀምር ማለት ነው የቀኝ መላእክት ይብሎ ስቶፕ ቆይ ይለዋል ጠብቅ استغفار ሊያርግ ይችላል ይላል ሱብሃንአላህ ያላህ መውደድ አይደለም አላህ ኮለኛ ጀሃነም ልንገባ ፍላጎቱ አይደለም የኛ ምርጫ ነው አላህ ይርዳን የኛ ምርጫ ነው እና ቆይ ይለዋል ቆይ እስከ ምናልባት ተውባ ሊያርግ ይችላል ምናልባት استغفار ሊያርግ ይችላል ይጠብቀዋል እና استغفرullah العظيم እንደዚህ ተሳድቦ استغفرullah العظيم ካለ አይጻፍም እና አላህ Subhanahu Wa Ta'ala ምን ይላል ማለት ነው ومن يعمل سوءا او يظلم نفسه መጥፎ ነገር ከሰራ او يظلم نفسه ማለት ኃጢአት ነገር ሲሰራ መጥፎ ነገር ሲሰራ ራሱ ነው የሚዘልመው ለማንም እኮ አይደለም ደግ መስራት እኮ ለራሱ ነው ደግ ለራሱ